ይህ ወቅታዊና ትኩስ መረጃ የሚቀርብበት የዩቲዩብ ቻናላችን ነው። ሼር፣ ሰብስክራይብ በማድረግ ጀምሩና ሁልጊዜም አዳዲስ መረጃዎችን በቅድሚያ ያግኙ። ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ መሰረት የሌለው የበሬ ወለደ ፈጠራ መሆኑ ተገለጸ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ ፈዲላ አቢያ መረጃው ከእውነት ራቀ መሆኑና የታገደ መግለጫ አለመኖሩን አስታውቀዋል። ሚኒስትር ዴኤታዋ እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች የአንድ ዘፋኝን ጉርጉሮ የሚታገድበት ምንም አይነት አግባብ የለም። በሆነ መንገድ እገፋለው፣ ፈራለው፣ ተጽዕኖ ከባድ ነው የሚለውን ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይልም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረዋል። መንግስት በአሁኑ ወቅት ትኩረቱን ሀገርን ከድህነት በማላቀቅ አሰባሳቢ ትርክቶችን በመፍጠር እና ኢትዮጵያን በሚገባት ልክ በመገንባት ላይ ማድረጉን የገለጹት ፈዲላ አቢያ መግለጫ አገደ የሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። የዛሬው መረጃችን ይህንን ይመስል ነበር። እንደዚህ አይነት ወቅታዊና መሰረታዊ መረጃዎች እንዲደርሷችሁ ሼር፣ ላይክ እና ሰብስክራይብ ማድረግን አይርሱ።